መጨረሻ ላይ congratulations your submission has been accepted for publication ያለ ክፍያ ነው ወይስ በክፍያ ነው የሚለው እሱን ሐሳብ በደንብ ልወሰዳችሁ። ሰላም ጤና ይስጥልኝ ውድ አገልጆች፣ እንኳን በደህና መጣችሁ። ለሁሉ እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ። ሰሞኑን ሼር እንዳደረኳችሁ ቀደም ብዬ አርቲክል ሪቪው አድርጌ ፐብሊሽ አድርጌያለሁ። በዚህ መሃል እንዴት ፐብሊሽ እንዳደረኩት የ2 ወር ከ10 ቀን ጊዜ ነው የፈጀብኝ። በዚህ ያህል ጊዜ ውስጥ እንዴት ነው ማሳተም የቻልኩት፣ ያለው ሱታ ወረድ እንዴት ነው፣ ያለ ገንዘብ እንዴት ነው ፐብሊሽ ማድረግ የሚቻለው የሚለውን በደንብ አሳያችኋለሁ። ትክክለኛ ጆርናል በዚህ ውስጥ እንዴት መምረጥ እንደምንችል የሚለውን ይሄን ቪዲዮ እስከ መጨረሻው ድረስ ተከታተሉታላችሁ ማለት ነው። ከብዙ ጊዜ በኋላ ነው ጠፍቼ ዩቲዩብ ላይ የመጣሁት። ያው እንደምታውቁት አሁን ፐብሊሽ ያደረኩት አንደኛው አርቲክል ሪቪው ፔፐር ነው። አርቲክል ሪቪው ፔፐር ፐብሊሽ ማድረግ ከሪሰርች ፔፐር ፐብሊሽ ከማድረግ የበለጠ አስቸጋሪ መሆኑን የተረዳሁት። ይሄ ደግሞ ለምንድን ነው ኖቬሊቲ የሚባል ነገር በሪቪው ላይ እንዴት ኖቭል ማድረግ እንደሚቻል የሚለውም ትልቅ ቻሌንጅ ስለሆነ አሁን ፐብሊሽ ያደረኩት ስፕሪንግ ኔቸር ላይ ባለ ጆርናል ነው። እንዴት ፐብሊሽ እንዳደረኩት ከመጀመሪያው እስከ መጨረሻው የ2 ወር ከ10 ቀን ጉዞውን አሳያችኋለሁ ማለት ነው። በዚህ ምክንያት ጠፍቼ ስለመጣሁ ዩቲዩብ ይሄን ቪዲዮ ለሌሎቹ ያስተዋውቅልኝ ዘንድ እናንተ ቪዲዮ ላይክ በማድረግ ጀምሩት። አሁን ወደ ቪዲዮ እንሂድ። መጀመሪያ ሐሳቡን ልንገራችሁና ሌላውን በደንብ እየተወያየን እንሄዳለን። አርቲክል ሪቪው ፐብሊሽ ለማድረግ መጀመሪያ ትክክለኛ የሆነውን ጆርናል መምረጥ ያስፈልጋል ማለት ነው። ከዛ በፊት የኔን ያለፍኩበትን መንገድ ለእናንተ ትምህርት ስለሚሆን እሱን እያሳያችሁ ሄዳለሁ ማለት ነው። መጀመሪያ ላይ ይሄን አርቲክል ሪቪው ፔፐር ሳብሚት ያደረኩበት ጆርናል ፕሮግረስ ኢን አዲቲቭ ማኑፋክቸሪንግ ይባላል። ስለ 3D ስለተለያዩ ነገሮች በደንብ ፐብሊሽ ለማድረግ የሚጠቅም ጆርናል ነው። እዚህ ጆርናል ላይ ነበር መጀመሪያ ያስገባሁት። የዚህ ጆርናል ስኮፕ የኔን ኤሪያ ያካትታል አያካትትም የሚለውን ማየው ያካትታል ብዬ ነበር ያሰብኩት በጊዜው። ከዛ በኋላ ሳብሚሽን ወደ ሌሎቹ ትራንስፈር ነው ያደረገው። ምክንያቱም ስኮፕ ኦፍ ስተዲ ጋር ፊት አላደረገም ብሎኛል። ስኮፕ ኦፍ ስተዲ 3D ላይ ስለሆነ ብዬ ነበር ያሰብኩት፣ ግን አዲቲቭ ማኑፋክቸሪንግ 3D ኮንክሪት ፕሪንቲንግ ሌሎችንም ያካትታል ወይስ አያካትትም የሚለውን በደንብ አላየሁትም ነበር። ትራንስፈር ተደረገ ማለት ነው። አሁን በዚሁ ትራንስፈር ከመደረጉ በፊት የደከምኩት ልፋት ሳብሚሽን ተቀበሉኝ፣ ትራኩን ቴክኒካል ቼክ ተደረገ፣ ኤዲቶሪያል አሳይን ተደረገ፣ ኤዲቶሪያል አየው፣ ሳብሚሽኑ ሪጀክት አደረገና ወደ ሌላ ትራንስፈር አደረገ። ስኮፕ ኦፍ ስተዲ ለዚሁ አይሆንም ስላለ ማለት ነው። ለዚሁ ስኮፕ የሚመጥን ጆርናል መፈለግ ነበረብኝ። ሌላ ጆርናል ፈለጉ። ያ ጆርናል ዲስከቨር ሲቪል ኢንጂነሪንግ የሚል 3D ኮንክሪት ፕሪንቲንግ ላይ አንደኛው የጆርናሉ ስኮፕ መሆኑን ካወቁ በኋላ እዚሁ ጆርናል ላይ ትራንስፈር አደረጉት ማለት ነው። ሳብሚሽን ሪሲቭድ ይላል እንደምታዩት ስክሪኑ ላይ። ከዛ በኋላ ወደዚህኛው ጆርናል ትራንስፈር ካደረጉ በኋላ ይሄን ጆርናል ጀመርኩኝ ማለት ነው። መጀመሪያ ላይ ሳብሚት ካደረጋችሁት በኋላ ሃየር ኢንዴክስ ሊሆኑ ጆርናሎች ስለሆኑ ምን ይፈልጋሉ? ቴክኒካል ቼክአፕ ያደርጉታል። እናንተ ያስገባችሁት ዶክመንት እና ኦንላይን ላይ ያስገባችሁት ወይም ደግሞ ዶክመንቱ ውጭ ያሉ በሲስተሙ ላይ የሚመዘገቡ የኦተሮች ስም፣ የኦተሮች ዩኒቨርሲቲ ወይም ደግሞ ኢሜል አድሬስ፣ ሌላም መረጃዎች አብስትራክት እንደዚሁ ኦንላይን እንዲታይ የሚያደርጉ ነገሮችን ሲስተሙ ላይ ያስገባሉ። እነሱን ነገሮች ቼክ ያደርጉና ቴክኒካል ቼክአፕ ያደርጋሉ ማለት ነው። ልክ እንደምትመለከቱት ፕሮግረሱ ስታዩት ሳብሚሽን ሪሲቭድ ይላል። ከዛ በኋላ ቴክኒካል ቼክአፕ ይላል ማለት ነው። ከዛ በኋላ ቴክኒካሉን ፓስ ካረገ ቴክኒካሉን አልፋል ይሉና ወደ ኤዲቶሪያል ይሄዳል ማለት ነው። ኤዲተሩን አሳይን ያደርጋሉ ማለት ነው። ኤዲተሩ ልክ እዚሁ ላይ እንደምታዩት it is with editor ይላል ፕሮግረሱ። አሁን ቴክኒካሉን አልፏል፣ ኤዲተራል አሳይን ተደርጓል ወይም ደግሞ ኤዲተር ተመርጦላል እናንተ ፔፐር ማለት ነው። ኤዲተር ከተመረጠ በኋላ ኤዲተሩ ምን ያደርጋል? የሪቪው የሚያደርጉትን ሰዎች ኢንቫይት ያደርጋል ማለት ነው።
የኤዲተር መጀመሪያ ጆርናሉ ኤዲተሩን አሳይን ያደርጋል። አሳይን የተደረገው ኤዲተር ደግሞ ሪቪወሮችን ይመርጣል ማለት ልክ እንደምትመለከቱት ከኤዲተር በኋላ ፒር ሪቪው ነው የሚለው። ስለዚህ ሪቪወሮቹን ምን አደረገ? 7 ሪቪወሮች ናቸው ኢንቫይት ያደረገው። እዚሁ ላይ እንደምትመለከቱት አንድ ሪቪወር መጀመሪያ ተቀብሎታል። በመቀጠል 4 ሪቪወሮች ተቀበሉት ማለት ነው። እንግዲህ ከ7 ውስጥ 4 ሪቪወር በቂ ነው። እነዚህን ሪቪወሮች ይዞ የነሱን ፊድባክ ከሰጡት ማስቀጠል ይችላል ማለት ነው ይሄ ኤዲተር። አሁን ፒር ሪቪው ስቴጅ ነው ብሎ አሁን መልስ የሰጡት ይሄን ማኑስክሪፕት ሪቪው እናደርጋለን ብሎ 4 ናቸው አክሰፕት ያደረጉት 7 ኢንቫይት ካደረጋቸው ውስጥ። ከነሱ ውስጥ ደግሞ 2 ሪቪወሮች ሪፖርት አድርገውለታል ማለት ወይም ደግሞ ገምግመው ሪቪው አድርገው ልከውለታል ማለት ነው። አሁን ሶስተኛ ገምግመው ላኩለት ማለት ነው። 4ቱ አክሰፕት እናደርጋለን ካሉ 3 ሪቪው ፊድባክ ካገኘ የራሱ በቂ ነው። ከዚህ በኋላ የኤዲተር ይሄ ፔፐር ይሆናል ወይስ አይሆንም የሚለውን የነሱን ፊድባክ አይቶ ውሳኔ ይወስናል ማለት ነው። ውሳኔው ምንድነው? አክሽን ኒድድ ይላል። እንደምታዩት you need to make revision to your submission። አሁን የመጀመሪያ ማኑስክሪፕቱን ሰብሚት እንዳደረጉት ፊድባክ ከ3 ሪቪወሮች ነው ያገኘሁት። ስለዚህ እነሱ ምንድነው ያደረጉት? ሜጀር ሪቪዥን መስተካከል አለበት ብለው ኤዲተሩም የሰጠ ፊድባክ አለ፣ 3ቱም ሪቪወሮች የሰጡኝ ፊድባክ አለ። ያንን ፊድባክ ማስተካከል አለብኝ ማለት ነው። አሁን እዚሁ ላይ ፔፐር ሳብሚት ስታደርጉ ሜጀር ሪቪዥን ከተባላችሁ አክሴፕትም ሪጀክትም የመሆን እድል አለው። በደንብ መልሱን መመለስ አለባችሁ የሪቪወሮች መልስ ማለት ነው። ስትመልሱ ግን በደንብ ፖላይት በሆነ መልኩ ፊድባካቸውን ሪስፔክት ባደረገ መልኩ ቴንክ ዩ ፎር ፊድባክ ያላችሁ ትክክል ከሆነ በሚፈልጉት መልኩ ታስተካክላላችሁ። ካልሆነ ደግሞ አይ ይሄ ማለት እንደዚህ ነው ብላችሁ ሪፕላይ ታደርጋላችሁ ማለት ነው። ሜጀር ሪቪዥን ካለኝ በኋላ ልክ ይሄ የተባለው ከአንድ ወር ከ15 ቀን በኋላ ያን ያህል ጊዜ ካለፈ በኋላ ሜጀር ሪቪዥን ተባለ። ምን አደረኩ? እኔ ያንን አስተካከልኩ። ልክ ስክሪኑ ላይ እንደምትመለከቱት የኤዲተር ኮሜንት አለ፣ የሪቪወሮች ኮሜንት አለ። ያንን ኮሜንት አስተካከልኩና ከዛ በኋላ ሳብሚት ሪቪዥን የሚል ክፍል አለ። እዚሁ ላይ ሳብሚት አደርጋለሁ ማለት ነው። ሪቪወር 1 ሪቪወር 2 ሪቪወር 3 የሰጡን ኮሜንቶች ናቸው። ስጨርስ ሳብሚት ሪቪዥን እለዋለሁ ማለት ነው። ከዛ በኋላ ሪቪዥኑን አስተካክዬ በትክክለኛ መልኩ በአንድ ፒዲኤፍ ደግሞ ያስተካከልኩትን መልስ መስጠት ስላለብኝ በአንድ ፒዲኤፍ እዚህ ፔጅ ላይ ይሄን አስተካክያለሁ፣ እዚህ ቦታ ላይ ይሄን አስተካክያለሁ፣ ያስተካከልኳቸውን ክፍል በግሪን ከለር ዳርጌያቸዋለሁ ብዬ አንድ ፒዲኤፍ ለራሱ አታች አደረኩ። ከዛ ያስተካከልኩትን ደግሞ በግሪን ከለር ማርክ ያደረኩ ፔጁንም ፒዲኤፍ ላይ ለራሷ ሪቪወር ፊድባክ የምንሰጥባት አንድ ፔጅ አለች። እሷንን አዘጋጅቼ ሰብሚት አደረጉት ማለት ነው። ከዛ በኋላ we have received your revised submission የሚል ላኩልኝ ማለት ነው። አሁን revised submission ላይ ምን አሉ? you need to make some amendment to your submission revised አርዬ ከላኩት ላይ እንደገና ማስተካከል ያለብህ አሜንድመንት ወይም ደግሞ ማስተካከያዎች አሉዋል። ቴክኒካል ቼክአፕ ካደረጉት በኋላ ነው እንደገና አስተካክዬ ስልክላቸው አሁን ሪሲቭድ አሉ። ቴክኒካል ቼክአፑን ካላለፈ ቴክኒካል ቼክአፕ ምንለው ለምሳሌ ቴብል ኦፍ ኮንተንት ሊሆን ይችላል፣ አክኖሌጅመንት ክፍል ላይ በትክክል መጻፋችሁ ሊሆን ይችላል። ሌሎችንም እንደዚህ ሴክሽኖች እያዩ ኮሜንት ሰጧቸዋል። ያን አስተካክዬ ነው ሳብሚት ያደረኩት። ከዛ ቴክኒካል ቼክአፕ አደረጉ። አሁን your revised submission has passed our technical checkup ቴክኒካል ቼክአፑን አልፏል ይላል። ተመልሶ ወደ ኤዲተሩ ይሄዳል ማለት ነው። አሁን
ኤዲተሩ ደግሞ እንደገና ሜጀር ሪቪዥን ስለሆነ ከዛ በኋላ ያሉ ሰዎች ደግሞ ካስተካከልኩት በኋላ ፊድባኩን አስተካክሏል ወይስ አላስተካከለም የሚለው 3 ሪቪወሮችን ኢንቫይት ያደርጋል ማለት ነው። እነሱ ሪቪወሮች ፍቃደኛ ከሆኑ የመጀመሪያ ኦሪጂናል ሜጀር ሪቪዥን ውስጥ ፊድባክ የሰጡኝ ሪቪወሮች እነሱ ይሆናሉ። ካልሆኑ ደግሞ ሌላ አዲስ ሪቪወር አምጡም ማስቀጠል ይቻላል ማለት ነው። ሶ እነሱ 3 ሪቪወሮች ውስጥ ለምሳሌ እዚህ ጋር እንደምታዩት አንድ ሪቪወር ከሜጀር ሪቪዥን በኋላ ያለውን ማስተካከያ አይቶ መልስ ሰጠ ማለት ነው። ስለዚህ ሜጀር ሪቪዥን ሲባል መጨረሻ አክሴፕት ይደረጋል ወይም ሪጀክት ይደረጋል ማለት አይደለም። በትክክል ካልመለሳችሁ ሪጀክት ሊያደርጉት ይችላሉ። የኔው አክሴፕት አደረጉት፣ ግን ደግሞ ከሜጀር ሪቪዥን በኋላ ምን አሉ? ማይነር ሪቪዥን እነዚህን እንደዚህ ቢያደርግ ብለው ደግሞ ሁለተኛ ዙር ማይነር ሪቪዥን ሰጡኝ ማለት ነው። ሶ እሱን አስተካከልኩ ማለት ነው። ሶ አሁን ልክ እዚሁ ላይ እንደምታዩት ያለውን ስቴጅ ጊዜ ይፈልጋል። አሁን 2 ሪቪወሮች ሪፖርት መለሱለት ለማይነር ሪቪዥን ከማይነር ሪቪዥን በፊት ማለት ነው። መጨረሻ ላይ ማይነር ሪቪዥኑ እዚህ ጋር አስተካክለህ ላክ ነው ያሉ። የመጀመሪያው ዲሴምበር 5 ላይ እንዳያችሁት ሜጀር ሪቪዥን ነበር የተባልኩት። ከ14 ቀን በኋላ ደግሞ ማይነር ሪቪዥን አስተካክለህ ላክ ነው ያሉት። ሶ ይሄንን ከ14 ቀን በኋላ ማይነር ሪቪዥኑ እሱም በደንብ በስርዓት ያየው ኮሜንታቸው ነው ይሄ። ሶ የኤዲተሩን የሪቪወሮችን ኮሜንት ባከበረ ፖላይት በሆነ መልኩ ወይም ደግሞ ሪስፔክት ባለው እነሱም ባከበረ መልኩ አንድ ባንድ ፖይንት ባይ ፖይንት በፒዲኤፍ መልኩ አንድ ፔጅ ለራሷ ከዛ በኋላ ደግሞ ያስተካከልኩትን ዶክመንት አታች አደርግላችኋለሁ ማለት ነው። አንዷ ፔጅ ያስተካከሉትን ዶክመንት ፔጅ ናምበር እና ሌሎቹንም መልሶችን ለኤዲተሩ ለሪቪወሩ የጻፍኩበት ነው ማለት ነው። የተሰጡኝ አስተያየቶች ናቸው። ከዛ በኋላ ሳብሚት አደረኩት ማለት ነው። ግልጽ ለማድረግ ያህል አንድ ተጨማሪ ፋይል ልክፈትና ላሳያችሁ። አሁን እዚሁ ላይ ልክ እንደምትመለከቱ ስክሪኑ ላይ ዋናው ማይነር ሪቪዥን ያደረኩት ዶክመንት ያለ፣ ከዛ ውስጥ ደግሞ በፒዲኤፍ መልኩ ለነሱ ሪስፖንስ የሰጠውበት ፔጅ አለ። ይሄን ፔጅ እንደዚሁ ነው። ይሄ ታይትሉ ነው፣ በግሪን ማርክ አድርጌዋለሁ። ዶክመንት ውስጥ ያስተካከልኩትን ይላል። ከዛ ለኤዲተሩ የሰጠውት መልስ አለ፣ ለሪቪወር 1 የሰጠውት መልስ አለ፣ ለሪቪወር 2 የሰጠውት መልስ አለ። እንደዚህ ያለ በአንድ ፔጅ ለራሷ ነው ያስገባዋት ማለት ነው። ሶ ይሄን ካስገባው በኋላ ሳብሚት አልኩት። ሳብሚሽን ሪሲቭድ አለኝ። ሳብሚሽን ተቀብለናል ነው የሚለው። ከዛ በኋላ እንደገና ቴክኒካል ቼክአፕ ያደርጋሉ። ትክክል የገባው ዶክመንት እና ኦንላይን ሲስተሙ ላይ ያሉት ኢንፎርሜሽን ያስገባቸው ልክ ነው ወይስ አይደለም የሚለው እሱን ቼክ ያደርጋሉ። ሶ እሱን አልፏል እያለ ነው እዚሁ ላይ። መጨረሻ ላይ ኮንግራቹሌሽን ዮር ሳብሚሽን ሃዝ ቢን አክሴፕትድ ፎር ፐብሊኬሽን፣ እንኳን ደስ ያሉት ለፐብሊኬሽን ተቀብለነዋል ይላል። ሶ እነዚህን ስቴጆች አልፎ ነው ለፐብሊኬሽን የመጣው። ሳብሚሽን ሪሲቭ፣ ቴክኒካል ቼክአፕ፣ ኤዲቶሪያል አሳይን ይደረጋል። ከዛ ኤዲተሩ ደግሞ ፒር ሪቪወር ይፈልጋል። ፒር ሪቪወሮች እነሱ ፊድባክ ይሰጣሉ። ከፊድባክ በኋላ ሜጀር ማይነር ሪቪዥን ሊኖር ይችላል። ከዛ በኋላ ወደ ፐብሊሽ ወደ ማድረግ ነው የሚሄደው። ፐብሊሽ ወደ ማድረግ ሲሄድ ደግሞ ያለ ክፍያ ነው ወይስ በክፍያ ነው የሚለው እሱን ሀሳብ በደንብ ልወሰዳችሁ። ይሄ ነው ጆርናሉ ዲስከቨሪ ኢን ሲቪል ኢንጂነሪንግ ወይም ደግሞ ስፕሪንግ ኔቸር ላይ ያለ ጆርናል ነው። ይህ ጆርናል ላይ መጀመሪያ ላይ ኦቨርቪው ላይ ሳየው ምን ይላል? ፐብሊኬሽን ኮስት ዊል ቢ ከቨርድ ባይ ስፕሪንግ ኔቸር። እስከ መቼ ድረስ ነው? ዲሴምበር 31 እስከ 2026 እስከ 1 አመት ድረስ ከዚህ በኋላ ይኖራል ማለት ነው። እስከ 2026 ዲሴምበር 30 ድረስ ያለ ኤፒሲ ወይም ደግሞ አርቲክል ፕሮሰሲንግ ቻርጅ ያለሱ ፐብሊሽ እናደርገዋለን የሚለው። ከዛ ካለፈ ግን 1590 ዩሮ ነው የሚያስከፍሉት ማለት ነው። ሶ ኮስቱ ከፍ ያለ ነው። እዚሁ ላይ ግን እስከዚህ ቀን ድረስ ፐብሊሽ አደርጋለሁ ብዬ ስላሰብኩኝ ያለ ኤፒሲ ነው ብዬ ነው ያሰብኩት። ሶ ይሄንን ሴሌክት አደረጉ ማለት ነው። እዚሁ ላይ እንደምትመለከቱት ሂስትሪውን በደንብ ላሳያችሁ። ልክ ሳብሚሽን የተቀበሉበት ቀን እዚህ ጆርናል ላይ ኖቬምበር 1 ነው። ቴክኒካል ቼክአፕ
ኖቬምበር 1 ተደረገ። አሜንድመንት ያስፈልጋል ብሎ በኖቬምበር 4 ኤዲቶሪያል ደግሞ በ5 ተደረገ። እንደዚህ ያሉ ስቴፖች አለፈ። ከዛ በኖቬምበር 11 ፒር ሪቪው ስቴጅ ላይ ደረሰ ማለት ነው። መጨረሻ ላይ ሳብሚሽን አክሴፕት ያደረጉት ከ2 ወር በኋላ ዲሴምበር 31 መጀመሪያ ሳብሚት የሆነው ኖቬምበር 1 ነው። 2 ወር በኋላ ነው አክሴፕት ያደረጉት። ለፐብሊኬሽን ደግሞ አሁን ላይ ኦንላይን ላይ ቼክ እያደረግነው ነው። የዚህ ስቴጅ ላይ ጃንዋሪ 4 ላይ ደርሷል ማለት ነው። ይሄን ያህል ስቴፕ ካለፈው በኋላ ነው ፔፐሩ አክሴፕት የሆነው ማለት ነው። በቅርቡ ፐብሊሽ ይሆናል ማለት ነው። አክሴፕት ስለሆነ እዚሁ ላይ እነሱ ምን ልከውልናል፣ ኦንላይን ሲስተሙ ላይ ቼክ አድርጉት ፐብሊሽ ከማድረጋችን በፊት የሚል ነው የላኩልን። በዚሁ መልኩ ይሄን ያህል ስቴፕ ካለፈው በኋላ ነው ከ2 ወር ከ10 ቀን በኋላ ይሄን ፔፐር ፐብሊሽ ማድረግ እችላለሁ ማለት ነው። እንዲሁም ደግሞ ያለ ክፍያ እንዲሆን ኤቢሲ ፍሪ እንዲሆን መጀመሪያ ስኮፑ ምንድነው ወይም ደግሞ ለታዳጊ ሀገሮች ዌቨር ወይም ደግሞ ከክፍያ ነፃ በሆነ መልኩ የሚለውንም ቼክ ማድረግ ያስፈልጋል። እዚሁ አርቲክል ላይ እስከዚህ ቀን ድረስ ክፍያ ያለውን ተባለ ኢትዝ ኦኬ ብዬ ያሰብኩት ማለት ነው። ይሄ ፔፐር የሚገርማችሁ ነገር ጆርናሉ አክሴፕት አድርጎኛል። ከዚህ በተጨማሪ ደግሞ ዩኒቨርሲቲ ላይ ለኮንፈረንስ ፕሬዘንቴሽን እሱንም አክሴፕት አድርጎኛል። በቅርቡ ፌብሩዋሪ ወር ላይ ኮንፈረንስ ማቀርባለሁ ማለት ነው። ይሄ አርቲክል ሪቪው ፔፐር በጣም ተፈላጊ የሆነ ፔፐር ነው። ለጆርናሉ ለኮንፈረንሱም ለሁለቱም ማለፍ ችሏል። ፐብሊሽ ሲሆን መጀመሪያ ኮሜንት ክፍል ላይ ፒን አደርግላችኋለሁ። እሱን ገብታችሁ እንድታነቡ ኢንቫይት አደርጋችኋለሁ። እንደነዚህ አይነት ጠቃሚ ቪዲዮዎች እንድታገኙ ቤተሰብ ካልሆናችሁ በድጋሚ ልጠይቃችሁ ሰብስክራይብ አድርጋችሁ ይህንን ቻናል በብዙ ተማሩበት እላለሁ። ለሌሎችም ለጓደኞቻችሁም ሼር አድርጉላችሁ። ብዙ እውቀት እንደሚያገኙበት የለፈውበትን እናንተ ደግሞ ሞር በቀላሉ ማለፍ እንድትችሉ የሚለውን ሐሳብ ነው። ለዛሬ ነው ሐሳብ ያመጣሁት ይሄን ይመስላል። በሌላ ጠቃሚ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን። መልካም ቀን።